እኔስ ጌታ ወደድኩልህ አቤት አቤት ስራህ እኔስ ጌታ አየሁልህ ጨፍረው አንዳንዶቹ ሚሽናቸውን ሳይጨርሱ ነው የተመለሱት ከደስታቸው ብዛት የተነሳ ለሁለት ሳምንት ተልቀው በሳምንቱ ነው የመጡት ለመንገድ ለኢየሱስ ክርስቶስ ከዛ መጡና ጌታ ሆይ አጋንን ተገዙልን ሲሉት ምን ነው እናንተ ገና ልጆች ናቸው አላቸው እኔ ለሌላ ነገር እያዘጋጀኋችሁ እኔ ለስንት ነገር እያዘጋጀኋችሁ አጋንንት ምን አለው የስቆ የወደቀ ሰይጣን ነው ስማችሁ በሕይወት መጽሐፍ ስለተጻፈ ደስ ይበላችሁ ስምሽ በሕይወት መጽሐፍ ስለተጻፈ ደስ ይበልሽ ስምሽ በሕይወት መጽሐፍ ስለተጻፈ ደስ ይበል ነገር ግን ባንተ ውስጥ ያለው የሕይወት መንፈስ ሕያው ነው ስለዚህ አጋንንትን ይመታል የበሽታን ሥራ ያቃጥላል አሜን እንላለን ወይ ለዚህ ነው ጌታ ኢየሱስ ማቴዎስ 5:3 ላይ ምን አለ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና ምን የሆኑ በመንፈስ እግዚአብሔርን የሚጠሙ ከእግዚአብሔር ጋር የሆኑ በቤታቸው በስራ ቦታቸው የሚጸልዩ ከጌታ ጋር የተጣበቁ ብፁዓን ናቸው እነሱ የእግዚአብሔርን መንግስት ይወርሳሉና እነሱ ምድርን ይወርሳሉና አሜን እንላለን ወይ ይሄው ስለና አብርሃም ስንናገር የረገጠውን ወረሰው ስንባል የአብርሃም አምላክ ዛሬም የኛ አምላክ ነው ከኢትዮጵያ አንጥቶ ዴንቨርን ካስረገጠ ወረሰው እየሄድኩ ወረሰው እየሄድሽ ወረስዩ ይህ የመውረስ ዘመን ነው ተቀምጠን ዝም ብለን እስበሳችን የምንተሻሽበት ዘመን አይደለም አሁን ወደፊት የምንገሰግስበት ዘመን ነው የአጋንንትን ሥራ እየመታን የዲያብሎስን ኃይል እያፈራረስን የእግዚአብሔርን ክብር የምናወጣበት ዘመን ነው ኢየሱስ ጌታ ነው አሜን እንላለን ወይ ያህዌ ሻማ ማለት እግዚአብሔር ዛለ ማለት ነው እግዚአብሔር በእንተጅበት ቦታ ሁሉ ላይ አለ ስለዚህ መንግስተ ሰማያት ሁሉን ጠቅላ ትገዛለች ሁሉን ትይዛለች በእኔና በእናንተ ውስጥ ያለው ገዢ ጌታ ኢየሱስ ክርስቶስ የሁሉ የበላይ ነው የበሽታ የበላይ ነው የችግር የበላይ ነው የድህነት የበላይ ነው ሁኔታዎች እኛን ከፍና ዝቅ ያደርጉንም ባለፈው ነግሬያችኋለሁ ስለ ቴርሞሜትርና ስለ ቴርሞስታትስ ነግሬያችኋለሁ ቴምፕሬቸር ስለሚለካውና ቴምፕሬቸሩን ቀጥ ስለሚያደርገው የኢየሱስ ክርስቶስ ኃይል የሚመጣው ነው ሁሉ ጸጥ ያደርጋል አሜን እንላለን ወይ ጸጥ በአንደር ኮንትሮል አንደር ኮንትሮል በቁጥጥር ስር ትሮት ይላቸው በቁጥጥር ስር ነው ይላሉ ምኑ ነው የተቆጣጠሩ ተፈጥሮን በቁጥጥር ስር እናደርጋለን ሲሉ እነሱ በቁጥጥር ስር ሆነው ከኢትዮጵያ ተባረሩ ወደ ሌላ የኔና እናንተ የምናመልከው አምላክ ተፈጥሮንም ሁሉንም በቁጥጥር ስር ያደርጋል በውስጥሽ ያለውንም የቸገረሽንም ነገር በቁጥጥር ስር ያደርጋል እሱ ኃይል አለው እሱ መንግስት ነው እሱ ኃይል ነው የሱ ደም ከፍ ያለ ነው የሱ ኃይል ለዘላለም የጸና ነው ዙፋኑን በሰማይ ዘረጋ መንግስቱ ሁሉን ትገዛለች ዳውን ትገዛለች ሀብታሙን ትገዛለች ችግረኛውን ትገዛለች ከፍ አልኩ የሚለውን ንጉሥን ይገዛዋል በእስር ቤት ያለውን ይገዛል መንግስቱ ሁሉን ትገዛለች አሜን እንላለን ወይ የእግዚአብሔር ልጅ ነህ አንተ የእግዚአብሔር ልጅ ነሽ ዜግነታችን በሰማይ ነው የአሜሪካ ዜጋ ብትሆን ኢትዮጵያ ዜጋ ብትሆን forget it ዜግነት በሰማይ ነው አንዳንዱ እኮ ዜግነት ሳላገኝ ብሎ ይጨነቃል እንደው ዜግነት ወይ ዜጋ ነው ለረዲ ሰማችሁ ዜጋ ናችሁ አንዳንዶቻችሁ ምናልባት የመኖሪያ ፈቃድ ምናምን ይላችሁ አትፍሩ እግዚአብሔር ሁሉንም ይገዛል መንግስትን ማን ጊዜ መቀየር ይችላል ጌታ ከፈለገ ለምንም ነገር አትጨነቁ አሜን ነው ወይ ስለዚህ ወገኖች ዛሬ የእግዚአብሔር መንግስት ሁሉን ትገዛለች የእግዚአብሔር መንግስት ትስፋፋለች መንግስቴ የተመለሰልኝ አይምሮዬ ሲመለስ ነው አለ እግዚአብሔር ወደ ራሱ ሐሳብ ይመልሰን አሜን እንላለን ወይ እግዚአብሔር ወደ ፈቃዱ ያስገዛል እግዚአብሔር ለራሱ ክብር ይለውጣል እግዚአብሔር አምላኪዎች ብቻ ሳንሆን የመንግስት ወራሾች ያድርገን አሜን ነው ወይ አምላኪ መሆንና ወራሽ መሆን ይለያያል የተጠሩ ብዙዎች ናቸው የተመረጡ ግን ጥቂቶች ለዚህ ነው እነከለ ይተዱ እነከለ እንዲያልነበሩ የምንላቸው የተጠሩ ናቸው የተመረጡ አይደሉም እኛ ግን ከምርጫው ውስጥ መሆን አለብን ለዚህ ነው እየተለዩ በእንትን በአውቶቡስ ስትሄዱ ወይም ደግሞ በትሬን ስትሄዱ ትሬኑ ምን ያደርጋል በየፍርማታው ምን ያደርጋል ጠብ ያደርጋል ጠብ ያደርጋል ሌላ ደግሞ ይጭናል እስከ ደስቲኑ እስኪደርስ ድረስ የማውረድና የመጫን አይደል ግን ደስቲን ያለው መነሻና መድረሻ የመንግስተ ሰማያት ጉዞ አንዳንዱን ጠብ ያደርጋል
አንዳንዱን ከፍ ያደርገዋል ለዚህ ነው እነዚህ የእንትን ልጆች የገሃነም ልጆች የነበሩት የመንግስት ልጆች ሆኑና የመንግስት ልጆች ሆኑት ደግሞ ምን ይሆናሉ አለ የገሃነም ልጆች ሆናሉ ለዚህ ነው ፊተኞች ኋለኞች ግን ፊተኞች ሆናሉ ስለዚህ እርግጠኛ መሆን አለብን ደስቲኒያችን ላይ መድረሳችን ከባቡሩ ፈጥነን አንወጣ አንዳንድ ጊዜ ዝም ብለን ሃይዌይ ስለተመቸን ዝም ብለን ጋሰተን ዝም ብለን ወጥተናል እንዴ ኤግዚት ላይ ተተወጣለህ እንጂ ኤግዚት የት ላይ ነው ብለህ ኤግዚት ማወቅ አለብህ ዝም ብሎ አይነዳም ቤንዚን ስለተሞላ ወገኖች መዳረሻችንን ማወቅ አለብን ክርስትና ህይወት ከመልኮ ከመዝሙር ከመሻ ያልፋል አሜን ያለፈ ህይወት ነው እልፍ ያልክድ እልፍ ያልኩኝ ልሂድ እንጂ ሃሌሉያ እልፍ ያልክድ ባከኝ ከወሬ ከምናምን ወጣ በልና እልፍ ወደ መንግስቱ እልፍ ወደ እግዚአብሔር ሐሳብ እልፍ ወደ ክብሩ እልፍ ወደ ጸጋው እልፍ ከክብር ወደ ክብር ለመለወጥ እልፍ አሜን ነው ወይ ያው ማንንም ሰው እንደ በሪሞርክ አንጎተትም እኛ በክርስቶስ ደም ነው የምንጎተተው አሜን እንላለን ወይ ወላላ ሪሞርክ ፍሪያዝ ነው የሚጎተተው ኖ ያ ሪሞርክ አይጎትትሽ ክርስቶስ ይጎትታል ክርስቶስ ኢየሱስ ራሱ ለዘላለም ይንገስ አሜን እንላለን ወይ እንነሳለን ሁላችንም አምላኬማ አምላክ ነውና ዛሬም ይኖራል ሳይቀየር እየቀየረ ታሪክ ይሰራል ጌታ የአንተ እጅ አይቻለሁኝ ሁሉን ሲያበጅ ይሰራል ጌታ የአንተ ቃል የዓለም ምሰሶ ሰማይ ቆሟል ይሰራል ጌታ የአንተ እጅ አይቻለሁኝ ሁሉን ሲያበጅ ይሰራል ጌታ የአንተ ቃል ስንት ደካማ በዛ ቆሟል አቤት አቤት ስራህ